ቤተሰቦች እንግዲህ ያዕቆቤን አግኝተናል። እንግዲህ ያዕቆቤ ላይቭ ላይ እንግዲህ ምን ብላይ ነበር? ስልክ ግዛልኝ ብሎኝ ምንድነው ፈልገው ስልክ ስለምናል አይፎን ብሏል። እንግዲህ አይፎን ልንገዛለት ነው። ኑ ጋይስ የሚኮ አይፎን 17 መጥታለች። እዚህ ጋር ያለው ሰርፕራይዝ ላደረገው ነው ከነሱ ጋር ማለት ነው። ከፍቅር ሶሻል ሚዲያ ጋር ሆነን ቀውጥ አድርገን እንሰጠዋለን። ልዑሌም አለ እዚህ ጋር ተሽሎታል እንደምታዩት። ልዑልዬን ያማት እኔ ሰርፕራይዝ እናድርገው። ኑ ገብቶ አይፎን ነው ፈልገው አይፎን ግዛልኝ ብሏል። ነገ አይፎንን ይዘህ ወደ ባሌ ትሄዳለሽ። ኡፍ ነው የሚያስብነው ወንድሜ። ቪዲዮ አብራ አዎ እሺ ተንጨ ነበር ከተነሳው የመቼኝ አባት ነገ አይፎንን ይዘህ ወደ ባሌ ትሄዳለሽ። እሺ አመሰግናለሁ። ምን ብዬ እንደማስገና አላቅም። ችግር የለም የኔ አባት። ስልክ ቁጥርን ጻፍልኝ በውስጥ። እሺ አሁን በአይፎኑ የመጀመሪያ ቪዲዮ ምንድነው የምትሰራው? በአይፎኑ ያንተ ውለታ ነው የምሰራው። ያንተ ውለታ። እሺ የኔ አባት አመሰግናለሁ ያዕቆቤ። ቢግ ላቭ ኤንድ ቢግ ሪስፔክት። ነገ አይፎን ገዛለሁ። እሺ በቃ እሺ የኔ አባት ይመች። ደህና ደብል እንዳትረሳ ጻፍልኝ። እሺ ጆንዬ ቢግ ላቭ ኤንድ ቢግ ሪስፔክት። እሺ ጻፍላለሁ። እሺ ቢግ ላቭ ኤንድ ቢግ ሪስፔክት በላ። እሺ ቢግ ላቭን እንትን እስቲ አንድ ጊዜ ደግመው። የኔ አባት ቢግ ላቭ ኤንድ ቢግ ሪስፔክት። ቢግ ላቭ ኤንድ ቢግ ሪስፔክት። ይመች። ቢግ ሪል ስቴት የኔ አባት። ያዕቆብዬ ደህና ደርልኝ። ነገ እንደዋወል። በቃ ላክልኝ ስልክ እንዳረሳ። እሺ በቃ እሺ ደውልልኝ ወንድሜ። ይመች ወንድሜ። ጋይስ የሚኮ አይፎን 17 መጥታለች። እዚህ ጋር ያለው ሰርፕራይዝ ላደረገው ነው ከነሱ ጋር ማለት ነው። ከፍቅር ሶሻል ሚዲያ ጋር ሆነን ቀውጥ አድርገን እንሰጠዋለን። ልዑሌም አለ እዚህ ጋር ተሽሎታል እንደምታዩት። ልዑልዬን ያማት እኔ ሰርፕራይዝ እናድርገው። ኑ ሁላችሁ ጮኻለሁ። ከ3 ቁጥራለሁ። 3 አዶንዬ ወንድሜ፣ ወይኔ አዶንዬ፣ ማርያም ይሸተን ነው ማርያም ይሸተን ነው። አላምንም። ማርያም ይሸተን ነው። አዶንዬ ማርያም ይሸተን ነው። እስቲ ማርያም ይሸተን ነው። አዶንዬ ማርያም ይሸተን ነው። እስቲ ማርያም ይኸው ማርያም አንተ አይሆን አለሽ ይከበል የሰር ያዙረኝ። አይዞህ ይታባል። እኔም ራሴ ሰርፕራይዝ አድርጌ ነው በዛ በስካሌት ሂጅ ማለት ነው። ጁስ ጠጥቼ 1000 ብር ነው የከፈልኩት እና አንዴ ፔናማ። ቤተሰቦች ያዕቆቤ እንግዲህ አይፎኑን ሊወስድ ነው። ሰላም ነው? እንዴት ነሽ? ከሞባይል እንገኛለን። ያዕቆቤ ከ11 እስከ 16 ቁጥር ነው። 13 ቁጥር። እሺ አይፎን 13 ፕሮ ማክስ። ይሄው ያዕቆቤ አይፎን 13ን ወስዷል። ያዕቆቤ ከዚህ በኋላ ጎበዝ ቲክቶከር ትሆናለህ አይደለ? ጎበዝ ቲክቶከር ሆናለሁ። እሺ መናገር የምፈልገው ነገር አለ? ጆን ዳንኤል በጣም ይጃለና ነው ጆን ኦሮሞ እንጃለና እንከበኛኒ እኔ ልጅ ይባላል በጣም ሲጃለና። እሺ ጆን ዳንኤል ለማካኒ ቪዲዮ ጃለላ ቀባ ጃለላ ይሳከቲ ኢብሱ ብቻ እንደ ይጎኛ ጆን ኦሮሞ ምን ከሰም በከጀተኒት ጆን ዳንኤል ጀቤሳ አከደል ጀባታ እንጃለና ሲጃለዳሺ ጆን ዳንኤል አከስ አንደኛ ከሞንዬ ነው አባት። ይሁን ላንተ ነው ያንተ ግድ ነው ማለት ነው ወንድሜ። ቴንክ ዩ ሻዱን ማረም ችግር የለውም። እኔ እንደ ይገባኛል። ጎል አዶንዬ እኔ ጀግና እኔ አባት ይገባሻል። እኔ ይገባሻል። ናንተ በእናትህ አልቀ እንኳን ደስ አለሽ። እኔ አባት
ሁለታችሁ ድል ነው ማለት ሁለታችሁ ናችሁ ለዚህ እንደበቃ ያደረጋችሁን ገብርኤልን አዶንዬ ቴንክ ዩ አይዞሽ ቀውጤ እንትን አናደዋታል ባን እየተደረገ ምናምን አው ላይ ብለ አይዞሽ አላለክስ ወይ እንዴ ነሽ ወይ አረም ወይ መጣለኝ ይችላል ማይክል ይችላል አዶን ይችላል Thank you Nati. አዶን ይችላል Thank you. Oh, 5 million congrats ብለናል። ወይ አሳየው Thank you. ወይ Thank you Nati. ሰርፕራይዝ ስማ ግመጥ በዚህ ነው የምትገምጠው የደስታ ማለት ነው ወደሱ ዙርና ግመጥ ወደዚህ በእጅ በሎ ይመጣል በቦክስ በእጅ ግመጥ አቴ ወደ ያው ማታ ገመጥ ጾመኛ የጾም ነው አንተም ሪካርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል እና አላውቅም ሰው ፍቅር እኔ ሰምቻለሁ እንደይወል ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ዊንት የሚለው በፍቅር መሃል የምታደርጉትን አታውቁም በርገራችሁን ወንዶቹም ለጥራት በፊት ለፊታችሁ አለች ሰው አለ የለም አትልም የቂጣን ፍንክት እያሳየክ ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው ፍቅር ሰው ሲይዘው አይታወቅም ሴቷን ቢሆን አየር እያስገባች በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል ስለዛ ይሄ ማህበረሰብ ለአንተም ጎን ያደርግና ማርያምን ይሄ ማህበረሰብ ነው ጆንዳኒ ነገር ጃኒ ወይ ከኔም ጨምሮ ነው ምድግ ወይ ጉድ ፈላ ድምጽኑ ናት አካልህም ሴት ናት ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው ሌላ ነገር ውስጥ እንትን ትላለች ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው አሁን ከኔ ጋር ብትጣላ ማለት ነው ጆንዳኒ አልዋሽም ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲነበርክ ምን አባት አመጣለህ አለኝ እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ የምትናገሪው ከጆንዳኒ ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑት ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ በጣም ደግሞ ተበድያለሁ ያለ ሰው ደግሞ ወደ ህግ ይሄድ እኔ እውነቱን ነው የምነግራችሁ ማርያምን እኔ ነገ ብትጣይኝ ጃኒ እቺ መረጃ አሁን ዛሬ የሚወጣት መረጃ ይዤ አንቺ ከሱ ጋር እኮ እንዲሆን ሰው ነሽ እኔም ሁሉም ቲክቶከር ነው የሚለው ስለ ነጋችሁ አስቡ ማርያምን ስለነ ሁሉም ሰው ችግር ያሳልፋል ስለነገ አስቡ ሆይ የሚል ማህበረሰብ መቼም አይቀናችሁም በደጋፊ ደግሞ ያላችሁ ተቆጣጠሩ ራሳችሁን እልህ እሱንም ስታስገቡትኝ ማይሆን ነገር በእልህ ቅድማውን አይቻለሁ እንደ ሰይጣን ያደረገው ጆን ዳንኤል በእልህ የሆነ ነገር ያወጣል ጃኒም ደግሞ የሱ ደጋፊዎች ሄዳችሁ ስትናገሯት የማይሆን ነገር ሄዳ ታወጣለች ማርያምን ነው የምላችሁ ከዛ በኋላ የእድሜ ልክ ጸጸት ውስጥ ነው የሚገቡት ይሄ ሀበሻ የሚያዝን የለም ለጊዜው ነው የሚያዝንላችሁ ከዛ በኋላ እንኪቢ ነው የሚልሽ ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይሄን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይሄንን አውርተናል እናሱ ገባ እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለህ በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበር እኔ በሌተር ምናምን እንገናኝ ነበር ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው ያው ኦፍ ኮርስ በዛ ጊዜ ማለት ነው ሊሆን ይችላል በቃ እሷ ስታስብ የነበረው የእሱን በሰላም ከዛ ቦታ መውጣትና የእሱን በሰላም መለቀቅ ነው እንጂ ነገሮቹ አላሳሰባትም ከዛ ናዮ ስትወልድ ሌላ ችግር ተፈጠረ
እዚህ ጋር ማውራት ላይ ይገባን ይችላል። ገባ? እሷም በራሱ ሴት ናት። እኔ እሷንም መጉዳት አልፈልግም። ልጅም ናት ማለት ይሄ ነገር መፈጠር በሌለበት ሰዓት ላይ የተፈጠረች እና መከራዋን ያገች ተሰረች። እርግዝናውም አለ ልጁም አለ። ሲፈጠር እራሷ ጃኒ በቃ ይሄ ነገር ይቅር ብላ ነው ያቆመችው። እንዲያውም ምግብ በሰው እየላከችለት ምናምን ማለት ነው እንጂ ሁለቱ ፈቅደው ተለያይተው አልነበረም። እዚህ ጋር በቃ ጃኒ ናት በቃ ይቅርብኝ ብላ ያለችው። ብዙ ነገር አለ፣ ብቻ በአጠቃላይ ብዙ ነገር አለ እዚህ ጋር ማለት የሰውን ነገር እኔ ሳይፈልጉ በጣም ስለመቀርባቸው እንጂ የሌላ ሰው ቢሆን አዝረጥ ብቻ አውጣው ነበር። ገባ? ከፈለክ እኔ በውስጥ እነግርሃለሁ። እኔም ብዙ ኢንፎርሜሽኖች አሉ እያየን ቀስ እያልን ነው የምናወጣው። በአንዴ ዘርግፎማ ጥሩ አይሆንም። ግን እኔ አሁን ያናደደኝ ምን እንደሆነ ታውቃለህ? ልጆቹ ይመስለኛል አንዴ አሾስፔድ ሲመጣ እዛ ታርቀው ነበር አይደለ? ጆን ዳንኤል እና እንትና ኦኬ። ከዛ በኋላ የጃኒ አካውንት ዋርኒንግ ሆነ፣ መዘጋት ተዘጋ። ሲዘጋ ወዲያውኑ ጃኒ መጣችና ከትላንትና መቼ ዕለት ነው መጣችና እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይሄንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ ነገም ከነገ ወዲያ ከጆን ዳንኤል ጋር ሁኚ የሚመጣውን ነገር ትክክል ካልሆነ ጆን ዳንኤልን ስለማውቀው ብዬ ዝም አልለውም። ጆን ዳንኤል ስህተት ከሰራ እናገረዋለሁ ብያለሁ። ሶ በዚህ በአሁኑ ግርግር ግን ጆን ዳንኤል ምንም አላረገም። ወደዳችሁ፣ ጠላችሁ፣ አበዳችሁ፣ ጨዋችሁ፣ ተሰቀላችሁ፣ ተፈረጣችሁ፣ ጠላችሁትም አልጠላችሁትም በዚች ባለችው በአሁኑ ግርግር ስሙ የተነሳበት ነገር ላይ ጆን ዳንኤል ምንም አላረገም። ምንም ነገር አላረገም። አረጋ ብላችሁ ጆን ዳንኤል ልትወቅሱት የመጣችሁበትና እሱን ልትናገሩበት የመጣችሁበትን ነገር ሳይ ደግሞ እንደ ማንኛውም ሶሻል ሚዲያ ላይ ቪዲዮ እንዳየ ሰው እንደተመለከተ ሰው አስተያየት ሰጠው። የማውቀውን እውነት ተናገርኩኝ። አይ አንተ ደግሞ ምናምን ነገር ማንክ እንደዚህ እንድታውቃለህ እንደሚደዋወሉ እየተናገርኩኝ አለቀ። በተቀረ አንቺ ጆን ዳንኤልን ስለሰደብሽው አንተ ጆን ዳንኤልን ስለጠላኸው ሊያ አብራቱ ጠላለች ማለት አይደለም። ትላንትና ሰሞኑን ተፈጥሮ የነበረው ግርግርን ስትሰሚ ያልደነገጥሽ እንዴ? እኔ ዲስታርብ አታርጉኝ። ከሀገር የወጣሁት መጨናነቅ ስለማልፈልግ ነው። አውቀ እንዴ ተወኝ። ፍሪደም 10 ዶናት ጊፍት ጋላሪ እንዲበራ ነው። ፍሪደም በእናትህ እና እናንተ ታዲያ ጊፍት ጋላሪ እንዲበራ ፈልጌ ነው። 10 ዶናት ነው። ናንሳ 10 ዶናት ነው። ስንት ነው ጊፍት ጋላሪ ላይ ያለው? ትንሽ ነው። 10 ዶናት ማለት 30 ኮይን ነው። እና ሽቱ ፍቅር ሲደመመቁ ኬንያ ነው ያለው። ላስገባው ወይስ አትወጪም? እሱን ማነ ሰንደሽ እንዳልናገር ደግሞ ላይፍ ነው። ምን ላድርግ ጋይስ ተውኝ በቃ። የምትወጂው ከለር ምንድን ነው? ጥቁርና ነጭ። አረንጓዴ የምትወጂው ይመስለኛል። የመጨረሻ ደግሞ የሚያስጠላው ማለት ነው ተጣልተን በድጋሚ ያስታረኳቸው የመጨረሻ ብዬ። ከዛ በኋላ እንደምታውቀው እሱም እስር ቤት ገባ። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይሄንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለእኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይህንን አውርተናል። የሚማሱ ገባ። እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለን። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን እንገናኝ ነበር፣ ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው። ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ? ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ
በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያው ጃኒ በላይፍ ስታይል ከአንቺ የተሻለ ህይወት ነው የምትኖረው። ልድገምልሽ ካልገባሽ ሎዛ ጎዛ በላይፍ ስታይል ጃኒ የምትኖረው በአሁን ሰዓት አንቺ ስንት ዓመት ውጭ እየኖርሽ መኪና አትነጂም? አይገርምም? ስንት ዓመት ውጭ ኖረሽ መኪና እንኳን አትነጂ። ጃኒ ኢትዮጵያ ላይ ለእናቷ ቤት ገዝታ መኪና ፉን እያለች የራሷ ላይፍ ጽድት ብላ የምትኖር ናት። ስለዚህ ጃኒ በልጣሻለች። ሰው በጣም ልታንቋሻት ብትሞክሪ ሎዛ ጎዛ ጃኒሻ ብቃቷን አሳይታለች። አንዳንዴ ሰው ሲበልጣችሁ ማመን መቻል አለባችሁ። በዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ካዶና እኔ እንደዚህ አይነት አስተሳሰብ የለኝም። ድሮ ያኔ ከጦርነቱ በኋላ ያንን አስተሳሰብ ትቼዋለሁ። ማንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ሰው ከፈለገውና ከመረጠው ሰው ጋር መኖር ይችላል። በዘር በሃይማኖት እኔ ውስጥ ከተውኩት በጣም አመት ተቆጥሯል። እንደዚህ አይነት ነገር ውስጥ ከገባው ጃኒ ስለተሳደበች እኔ ስለሰደበችኝ ከዚህ በፊት ምንም ሰደብኳት፣ በቃ አለቀ። ምንም ሊሆን አይችልም። በሌላ ነገር እየመጣችሁ ካሁን በኋላ እንደዚህ ነው አትበሉኝ። ጨርሻለሁ። የተጣሉት የውሸት ነው ምናምን የሚባለው የውሸት አይደለም። ልጁ በጣም ዲስሪስፔክት ያደርጋታል። በብዙ ቪዲዮዎች አይቻለሁኝ እኔ በራሴ ማለት ነው። የተለጠፉ ቪዲዮዎችም አይቻለሁ። ዲስሪስፔክት ልጁ ልቡ እንትን ያለ ነው ኦፍኮርስ። እና እዚህ ጋር መጥቶ ለጆከር ራሱ ምንድን ያለው በቀደም ውይይት ላይ ቪዲዮውን ጆከር ላንተ ልላክልህ አለው። አንደኛ ደረጃ ገርል ፍሬንድህ የነበረች ልጅ እንዴት ትቀርጻለህ? ገባ? ከእንደገና ደግሞ አሳልፈህ ለጆከር ልስጥ ለአንተ ልላክልህ። ጆከር ሌላ ሰው ነው እስኩ አላለም ብሏል። ጆካ የድምፅ ቅጁን ልላክልህ። እኔ ውሸት አላውቅም፣ ለሀቅ ነው። በውስጥ ልክልሃለሁ ጆከር ስትባል በውስጥ ልክልሃለሁ ያለኝ የድምፅ ቅጁ ነው እንጂ ቪዲዮውን እዛው ላይ ቪዲዮ ያወዛግቦሃል ማለት ነው። እዛ ቦታ ሸፍኜ ልክልሃለሁ ይሄንን የሚለው በምንድን ነው የሚሸፍነው? ልብ ቅርጽ አድርጎ ሊሸፍነው አውዶ ማድረግ ይችላል። ምን ከወገቡ በታች አድርጎ ነው የሚልክልህ? ስለሚወዳት እንዳያይበት ነው ሸፍኖ የሚልከው። እንደዚህ አይነት ፍቅር አያገባኝም፣ ግን እዛ ጋ ያለውን ነገር እኔ ማውጣት እችላለሁ። እዛ ላይ አንተ ትችላለህ። አም ሹር እንደዛ ማውጣት እችላለሁ። እልክልሃለሁ